የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢ መቆጣጠራቸውና የወረዳ አስተዳዳሪውን ማቁሰላቸው ተገለጸ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላውሬ ወረዳ ውስጥ የሚገኝ ቢልኩን የተባለውን አካባቢ መቆጣጠራቸውና የላውሬ ወረዳ አስተዳዳሪን ማቁሰላቸውን ምንጮች ለቢቢሲ ተናገሩ። ታጣቂዎቹ ተቆጣጥረውታል የተባለው አካባቢ ነዋሪዎቹ ወደ ሌላ ከተማም እንደሸሹ ተገልጿል። የኢትዮጵያ ጎረቤት ሀገር ደቡብ ሱዳን ከምትጎራበትባቸው ክልሎች አንዱ በሆነው በጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከትናንት በስቲያ ረቡዕ ሚያዝያ 22 ቀን 2017 ዓ.ም ጀምሮ እንደሆነ አንድ የላውሬ ወረዳ ኃላፊ ለቢቢሲ ተናግሯል። እንደ ኃላፊው ገለጻ የኢትዮጵያ ድንበር አቋርጠው የገቡት የደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የደቡብ ሱዳን ነጻነት እንቅስቃሴ ወይም ተቃዋሚ ሱዳን ፒፕል ላይበራይዜሽን ሙቭመንትስ ኢን ኦፖዚሽን ታጣቂዎች ናቸው። ታጣቂዎቹ የገቡት የኑዌሬ ብሔረሰብ ዞን ላይ ላሬ ወረዳ ስር በምትገኘው ድንበር አካባቢው ፓገግ ቀበሌ እንደሆነ ምንጩ ገልጿል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉት ታጣቂዎች ድንበሩን አቋርጠው የገቡት ተኩስ ከሚፈጸምባቸው ሸሽተው እንደሆነም ተናግረዋል። ታጣቂዎቹ የራሳቸውን ድንበር ዘልቀው ወደ እኛ ድንበር የገቡት እስከ ትናንት ሐሙስ ድረስ ያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት የኢትዮጵያ ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትናንት ድረስ የገቡት እንደሆነ መረጃ እንዳላቸውም አክለዋል። ኃላፊው ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላም በነዋሪዎቹ ላይ ተኩስ መክፈታቸውንና ቤቶችን ማቃጠላቸውም ተነግሯል። ታጣቂዎቹ እንቅስቃሴውን ተከትሎ ህዝቡን ለማረጋጋትና ድንበሩን ለመመልከት ወደ አካባቢው የተጓዙበት የላሬ ወረዳ ዋና አስተዳዳሪ አቶ ቶክ ሞንግ በተከፈተባቸው ጥቃት እንደቆሰሉና ምንጩም ገልጸዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ የወረዳው ዋና አስተዳዳሪ ትናንት ሐሙስ ሚያዝያ 23 ቀን 2017 ዓ.ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋት ላይ ተመትተው መቁሰላቸውን አረጋግጧል። በወረዳው አስተዳዳሪ ጨምሮ የመንግስት አካላትን አካባቢዎች የተገኙትን የደቡብ ሱዳን የተነሳው የእርስ በርስ ግጭት በድንበር አካባቢ በሚገኘው ፓንግ ቀበሌ ኩብሪ ቢልኩን ተብሎ ወደሚጠራው አካባቢ የተዛመተ መሆኑን ለማጣራት እንደነበርም ገልጿል። የወረዳ ዋና አስተዳዳሪው በጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል በሕክምና ላይ እንደሚገኙ የክልሉ ፖሊስ ኮሚሽን ባወጣው መግለጫም አመልክቷል። አቶ ተወክ ሰውነታቸው ውስጥ የገባው ጥይት ባወጣው አሁኑኑ ሰዓት በጥሩ ሁኔታ ላይ እንደሚገኙ ቢቢሲ ያነጋገራቸው የወረዳ ኃላፊ ገልጸዋል። ከወረዳው አስተዳዳሪ ውጭ ጥቃት የደረሰባቸው ሰዎች እንደሌሉና የተናገሩት ኃላፊው አካባቢው ታጣቂዎችና ፖሊስ የምላሽ ተኩስ በመክፈቱ መቆጠባቸውንም ጠቅሰዋል። በአካባቢው የነበሩ የጸጥታ ኃይሎች ተኩስ ቢከፍቱ ኑሮ ብዙ ጉዳት ይደርስ እንደነበር ሲሉ እርምጃውን ያልተወሰደበት ምክንያትም አስረድቷል። ኃላፊው እንደገለጹት ድንበሩ አቋርጠው የገቡት የደቡብ ሱዳን ታጣቂዎች አሁኑ አካባቢው እንደተቆጣጠሩ ናቸው። እንደ መረጃ ያገኘነው እዚያ ብዙ ቤት ተቃጥሏል፣ በርካታ ህዝቦችም የተፈናቀሉ ነው ያለው ብለዋል። በአካባቢው የሸሹ ነዋሪዎችም ወደ ወረዳው ዋና ከተማ ኮርገንግ የገቡ መሆናቸውን አክሏል። ታጣቂዎቹ በካጋንግ ቀበሌ ውስጥ የሚገኙና የድንበር አካባቢውን የሆነውን ብልኩን የተባለውን መንደር ሙሉ በሙሉ እንደተቆጣጠሩት ኃላፊው ተናግሯል። እንደ ምንጩ ገለጻ ታጣቂዎቹ እንቅስቃሴው ተከትሎ የወረዳው አስተዳደር ከክልሉ መንግስት ድጋፍ እንዲደረግለት ጥሪ አቅርቧል። የጋምቤላ ክልል ፖሊስ ኮሚኒኬሽን ባወጣው መረጃ ላይም የላሬ ወረዳ ፖሊስ ከዞኑና ከክልሉ ፖሊስ እንዲሁም ከሚመለከታቸው የፌዴራል ጸጥታ አካላትም ጋር በመተባበር ሁኔታውን በቅርበት በማጣራት ላይ እንደሚገኙ መግለጹን ጠቅሷል። በዛሬው ዕለትም አርብ የክልሉና የዞኑ መንግስት የጸጥታና የብልጽግና ፓርቲ አመራሮችም የተፈናቀሉ ሰዎችን ለመጎብኘት ወደ ኮሎንጎንግ ከተማ መጓዛቸውን ምንጩ ተናግሯል። ቢቢሲ በጉዳዩ ከጋምቤላ ክልል ባለስልጣናት ጋር ተጨማሪ መረጃ ለማግኘት ያደረገውን ጥረት ግን አልተሳካም በማለት መረጃውን ገልጿል።